እሺ ከማን ጋር ነኝ? ማንንም በል። ወረኢሉ ወረኢሉ። ስምሽ አንቺ? አሚናት መሐመድ እባላለሁ። አሚናት። እሺ የደቡብ ወሎ እንግዲህ የባህል ፌስቲቫል ላይ የተገናኘ ነው። እነዚህን ጌጣጌጦች ከነ ድርጊታቸው ነው የምትነግሪኝ፣ ለዚህ ቀን ይደረጋል የሚለውን ጭምር። እሺ መጀመሪያ ወረኢሉ የሚታወቀው የአድዋ ነጻነት ድል የታወጀበት የጥቁሮች የነጻነት ድል ዋና መሰረቱ ትጥቅም ስንቅም ያሳዘ ወረዳ ነው። ከዚህ በመቀጠል ወረኢሉ የሚታወቀው በቁርጥና በጠጅ ነው። ጠጅ ነው፣ ይሄ የማር ጠጅ ነው። ባህላዊ መጠጥ ነው። ይሄን ካልኩ ስለጠጁ ስጋው የሚሸጠው በምድብ ነው። የ200 ብር ካልክ ኪሎ አልነካው ስጋ የምታገኘው ወረኢሉ ነው። የጮማ የጠጅ አገር ነው። ከዚህ በመቀጠል የምንገለገልባቸው ማቴሪያሎች አሉ። ይሄ ስጋጃ ምንጣፍ ይባላል። ስጋጃ ምንጣፍ የሚሰራው ከበግ ጸጉር ኮብ ይባላል። ይሄ የራሱ መሸመኛ ማሽን አለው። የሚሰሩት እናቶች ለመጀመሪያ ለእግራቸውን አራግፈው የሚገቡበት ምንጣፍ ነው። ለምንጣፍ ነው የሚገለገልበት። ሌላው የበቅሎና የፈረስ ዕቃ የሚመረተው ወረኢሉ ሰፊ አምባ ይባላል። የሆነች ሰፈር አለች። ለአድዋ ድል ሲሄዱ እነዚህ ለበቅሎና ለፈረስ ዕቃቸው ሲዋጉ የሰሩት እዛ አካባቢ ነው የሚሰራው። ይሄ ኮርቻ ይባላል። የበቅሎ ዕቃ ይባላል። ይሄ የሚሰራው ሰፊ አምባ ይባላል። ወረኢሉ አንዲት ሰፈር ላይ ነው የሚሰራው። ለአድዋ ሲጓዙ የሚሰሩበት ቦታ ሰፊ አምባ ይባላል። ይሄንን ማቴሪያል ማለት ነው። ይሄ የሚሰራው ከክር ከጥለት ነው። ይሄ ደግሞ ከከብቶች ቆዳ ተፈቅፍቆ የራሱ ብዙ ፕሮሰስ አለው የሚሰራው። ይቺ አለንጋ ትባላለች። ከዚሁ መታ የሚያደርጉባት ፈረስን ወይም በቅሎውን አለንጋ ትባላለች። በሰፊው የሚታወቀው በጠጁ በስጋው የስጋጃ ምንጣፍ የበቅሎ ዕቃ ብራንድ የወረኢሉ መታወቂያዎች ናቸው። ምን የሚጎበኝ ቦታ አለ? አሁን ወረኢሉ ብንመጣ በርካታ ታሪካዊ ቦታዎች አሉ። በርካታ ቅርሶች አሉ። ወረኢሉ ከመጣችሁ በርካታ የቅርስ ቦታዎች አሉ እና ጼዳስ ዋሻ ተፈጥሯዊና ሰው ሰራሽ ቅርሶ ቦታዎች አሉ። መካነ ስላሴ ቤተክርስቲያን አለ። ከዚህም በመቀጠል በርካታ ቦታዎች አሉ። ተፈጥሯዊና ሰው ሰራሽ ቦታዎች ውብ ናቸው፣ ድንቅ ናቸው። አሰራራቸውን ብታዩ በጣም ያምራሉ። ከአድዋ ድል ጋር ተያይዞ የጽላት የዘመተበት የጊዮርጊስ ቤተክርስቲያን አለ። ጽላቱም እዛ ይገኛል። ባቄላ መስጂድ ሙስሊምና ክርስቲያኑን የሚያስተሳስር እዛ ሃይማኖት ቦታውን የሰጠው ክርስትና እምነት ተከታይ ነው። ጨረቃም ይገኛል፣ መጽሐፍ ቅዱስም ይገኛል። ሁለቱንም አስተሳስሮ የሚገኝበት ቦታ አንድነታችንን የሚያስተዋውቅ እስላምና ክርስቲያን የማይለያይ በአብሮ የሚበላ አብሮ የሚጠጣ ባህልም ያለን ይሄን ይመስላል ወረኢሉ። በጣም ደስ ይላል። እሺ ባህል ማለት ላንቺ ምንድነው? ባህል ማለት ደስ የሚል ራስን በራስ የምታይበት ለትውልድ ጠብቀ ካስተላለፍከው ያን ባህል ሳይረሳ የምታቆይበት አለባበሱን፣ አመጋገቡን ሰላም የሚያመጣበት የሚያስተሳስርበት ባህል ደስ የሚል ነው ለኔ። በቃ እስኪና እንያት ልቅመሳት ልቀርጽ ነው። የማር ጠጅ ነው፣ ፒውር የማር ጠጅ። በጣም ደስ ይላል። እናመሰግናለን በጣም